የጥርስ ህክምና አመጣጥ ምን ያህሎቻችሁ ታውቃላችሁ? የጥርስ ህክምና እድገት ከጥንታዊ ዘመናት ጀምሮ ከዘመናዊ ቴክኖሎጂ ድረስ በረጅም ጉዞ ውስጥ እያደገ የመጣ ነው። በጥንት ዘመን ሰዎች የጥርስ ህመምን በተፈጥሯዊ መንገዶች ለመፈወስ እንደ እጽዋት ዘይቶችና ቀላል መሳሪያዎች በመጠቀም ይሞክሩ ነበር። ባለፉት ዘመናት ጥርስ መንቀል ብቸኛ መፍትሄ ነበር። ታሪክ እንደሚያመለክተው በግብጽ፣ ቻይናና ሮማ የጥርስ ንጽህና መጠበቂያ መሳሪያዎች አገልግሎት ላይ መዋል ጀመሩ። በመቀጠል በመካከለኛው ዘመን የጥርስ ህክምና ይሰጥ ጀመር። ቢሆንም ሳይንሳዊ መሰረት አልነበረው። ነገር ግን በ18ኛውና በ19ኛው ክፍለ ዘመን የዘመናዊ የጥርስ ህክምና መሰረት ተቋቋመ። የጥርስ ትምህርት ቤቶች ተከፈቱ። የጥርስ ማደንዘዣ ወይ ደግሞ አኔስቴዥያ እና የንጽህና መርሆች ገቡ። በ20ኛው ክፍለ ዘመን ኤክስሬይ፣ ፊሊንግ፣ ብሬስ ኢምፕላንት ወይም የጥርስ ተከላ እና የህፃናት የጥርስ ክትትል በፍጥነት ተስፋፋ። አሁን በዚህ ዘመን የትኛውም የጥርስ ችግር መፍትሄ አያጣም። ከህመም ማስወገድ አልፎም መከላከልና ለውበት አገልግሎት መዋል ጀምሯል። ታዲያ በየትኛውም አይነት የጥርስ ጤና እክል ቢያጋጥሞት ወደ ፍናን ዴንታል ክሊኒክ በመምጣት የዘመኑን ህክምና በጥሩ ባለሙያዎች ያገኛሉ።